እንደምናላችሁ ይህ የወልቃይት ጠገዴ አማራ ሚዲያ ነው። የወልቃይት ጠገዴ አማራ ሚዲያ በተለያዩ ጉዳዮች ላይ ወደ እናንተ የሚያደርስ ነው። ወቅታዊና አንገብጋቢ የሆኑ ጉዳዮችን ወደ እናንተ ያደርሳል። አሁን ደግሞ የወሰንና ማንነት አስመላሽ ኮሚቴ ኮሎኔል ደመቀ ዘውዱ ከኛ ጋር ቆይታ ያደርጋል። በወቅታዊ ሁኔታ የኢትዮጵያ ምርጫ ቦርድ ባደረገውን መግለጫ ተከትሎ ብዙ ጫጫታዎች እየመጡ ይገኛሉ። ይህንን አስመልክቶ ከኮሎኔል ቆይታ እናደርጋለን። እስከ ፍጻሜ አብራችሁን እንድትቆዩ በክብር እንጋብዛለን። ሚዲያው አዲስ ነው። ሼር፣ ሳብስክራይብ እና ላይክ በማድረግ የሚዲያውን ቤተሰብ ይሁኑ። አብራችሁን ቆዩ። ኮሎኔል ለቃለ መጠይቁ ፈቃደኛ ስለሆንክ እጅግ አድርጌ ላመሰግን እፈልጋለሁ። በጣም አመሰግናለሁ። መልካም እንግዲህ ከሰሞኑ ብዙ ጫጫታዎች እየሰማን ነው። ከዚያ ብዙ ጫጫታዎች አሉ። የኢትዮጵያ ምርጫ ቦርድ ያወጣውን መግለጫ ይታወቃል። ያንን መግለጫ ተከትሎ ደግሞ ብዙ ሀሳቦች እየተነሱ ይገኛሉ። መጀመሪያ ኮሎኔል መግለጫው እንዴት አለ? እኔም መግለጫው በግሌ የተገነዘብኩትና የተመለከትኩት በበጎ ነገር ነው ብዬ ነው የማስበው። የወልቃይት ጠገዴ ማህበረሰብ ለረጅም ጊዜ የማንነት ጥያቄ ያነሳ ቆይቷል። ይሄ በኢህአዴግ ዘመን መመለስ የነበረበት ነገር ግን ወደዚህኛው ለውጥ መንግስት ብልጽግና ፓርቲ መንግስት መጥቷል። ስድስተኛው ሀገራዊ ምርጫ ሳይመርጥ ነው የቀረው። አሁን ሰባተኛና ሀገራዊ ምርጫ እንዴት እንሳተፋለን የሚለኛም ጥያቄ ነበረ። ምርጫ ቦርዱ ገለልተኛም የህዝቦችን መብት ለማረጋገጥ የተቋቋመ ነው። ስለዚህ አንድ ማህበረሰብ ደግሞ የመመረጥ መብት አለው። ስለዚህ እንደ ህዝብ እንድንመርጥ ቦርዱን አይቶ ተመልክቶ ፌዴሬሽን ምክር ቤቱ ይህንን መፍትሄ መሰጠት አለበት ብሎ የወሰደው መፍትሄና አሁን የተቀመጠው ውሳኔ እጅግ በጣም መልካም ጅምር ነው። መልካም እንግዲህ የወልቃይት ጠገዴ አማራ ህዝብ እንደሚታወቀው ለብዙ ዓመታት እየታገለ የመጣ አሁንም እየታገለ ያለ ለማንነት እየታገለ ያለ ህዝብ ነው። ታዲያ ይህንን የምርጫ ቦርድ የህዝቡን ጥያቄ በከፊልም ቢሆን ቅድም እንዳልከው በከፊልም ቢሆን የጅምር ወይም ደግሞ ያስጀመረ ነው የሚሉ ሰዎች አሉ። የምር አሁን ይህንን የመግለጫው ለወልቃይት ጠገዴ የማንነት ጥያቄ እንደ በር መክፈቻ ነው እንደ ማስጀመሪያ ነው ማለት ይቻላል? አዎ፣ መምረጥ የመጀመሪያ መብት መመረጥ የመጀመሪያ መብት ነው። ይሄ ኢትዮጵያዊ ዜጋ እስከሆነ ድረስ ህገ መንግስቱ የሰጠን መብት ስለሆነ ይህንን መብት ደግሞ እንድንመረጥ ጥያቄ ጠይቀናል። ቦርዱ ፍትሐዊ ትክክል ነው ብሏል። ፌዴሬሽን ምክር ቤቱ ይህንን አቅጣጫ መፍትሄ በዚህ መልኩ የወልቃይት ጠገዴ ማህበረሰብ ከትግራይ ወጥተው በራሱ ችሎ ምርጫውን ተወካዮች ሊኖሩት ይገባል ብሎ ያስቀመጠው መፍትሄ በጣም ትክክል ነው ብዬ ነው የማስበው። አሁን ለህዝብ ተወካዮችና ለወረዳዎች ብቻ ነው የክልልን ለምርጫ አልተፈቀደም እና ምናልባት ወደ ተሟላ ምርጫ ለመግባት ምንድነው መሰራት ያለበት? እንደ ማንነት ኮሚቴም እንደ ህዝብም ምንድነው መደረግ ያለበት? ይሄ ከትግራይ የመጀመሪያ ፍቺ ነው የተፈጸመው። የመጀመሪያ ፍቺ ፈጽመናል። ሙሉ ፍቺ የሚሆነው ደግሞ የንብረት የህይወት የሌላ ጉዳይ በተመለከተ ስለዚህ ቀጣይ እኛ የአማራዊ ማንነታችን መልስ አገኘ የምንለው የክልል ምክር ቤትን እና ስናገኝ ነው ብለን ነው የምናስበው። ስለዚህ እንግዲህ እኛ እየጠየቅን ለመንግስት መፍትሄዎች በማስቀመጣቸው የመጀመሪያ አሁን ትክክል ነው ብለን ይህንን ምርጫ መምረጣችን በጀት እንድናገኝ ከትግራይ እንድንፋታ የመጀመሪያ የሚያደርግ ስለሆነ አንዱ ይበጎ ነው ብለን ፍጹም ደግሞ ወደ ጎንደር ማህበረሰቡ መቀላቀል ስላለብን በህጋዊ መልኩ እሱ በየት ነው መቀላቀል ያለብን የሚለው በሪፈረንደም ነው ብለናል ቀደም ሲል ማለት። ስለዚህ ሪፈረንደሙ ዘንድሮ እንደማይካሄድ አይተናል። ሀገራዊ ምርጫ ነው ያለው። ስለዚህ ቀጥሎ ይህን ሊያካሂድ ይሆናል ብለን ተስፋ እናደርጋለን። ያንን ሲሆን ማህበረሰባችን ሙሉ ጥያቄው ሙሉ መልሱን ያገኛል ብለን እናስባለን። መልካም። ሌላ የማንነት ኮሚቴው እንደሚታወቅ ቢሆን ህግን ተከትሎ ነው እየጠየቀ ያለውና ነገር ግን መንግስት የህዝብን ጥያቄ ዘላቂ መፍትሄ እንዲሰጥ ህግን ተከትሎ የጠየቀ ማንነት ኮሚቴ ስለሆነ ያንን ዘላቂ መፍትሄ እንዲሰጥ ምናልባት እንደ ኮሚቴ ምን እየተሰራ ነው ማለት ይቻላል? እንደ ወልቃይት ጠገዴ የአማራ ማንነት ኮሚቴ ብዙ ስራ ሰርቷል። እንግዲህ ወልቃይት ጠገዴ የሚባለው
ጎንደር ሙሉ እንደው ጎንደርም ምን አይነት ማህበረሰብ እንደሆነ በማይታወቅ በጣም ጥቂት አካባቢ አጨብጡ ብለው አንዳንዶቻቸው ግንዛቤ ያላቸው ጎንደራውያን አማራዎች ይህን ጥያቄ በኢህአዴግ ዘመን ሲያነሱ ለማይረባ መንደር ቀበሌ ብላችሁ ይህን አጀንዳ ታንሱ እያሉ አፋፋቸው እንደሚሏቸው የነበሩ የብአዴን ካድሬዎችም ሆነ የቲፒኤልኤፍ ካድሬዎች እናውቃለን። ስለዚህ ኮሚቴው በመታገሉ ምክንያት ሰላማዊ ህጋዊ የሆነ ህገ መንግስታዊ ጥያቄ አንስቶ በመታገሉ ምክንያት የመጀመሪያ ኢትዮጵያ መላ የአማራን ህዝብን ይህን የጋራነት ትግል እንዲያደርጉ አድርጓል። ግንዛቤ እንዲፈጠር ተደርጓል። ቀጥሎም የኢትዮጵያ ህዝብ ይህንን ጥያቄ የወልቃይት ጠገዴ ማህበረሰብ የማንነትና የወሰን ጥያቄ ህጋዊም ፍትሃዊም ነው የሚል በፌዴሬሽን ምክር ቤት ኢቭን ቲፒኤልኤፍ በስልጣን በነበረበት ዘመን ያረጋገጡልን ነው። ቀጥሎም አሁን ዓለም አቀፍ እውቅና እንዲያገኝ ተደርጓል። አሁን አፈታቱ ላይ እንዴት ፈታ የሚል ደግሞ መንግስት አንድ ትልቅ ቻሌንጅ ሆኖበት የቆየበት ጉዳይ ነው። እኛ እንደ ማህበረሰብ የበጀት ችግር አለመመለስ እውቅና ለማግኘት ቢኖርም ነገር ግን ኮሚቴው ህጋዊ ጉዳይን ይዞ እስከ መጨረሻ መዝለቅ ይገባናል። ህጋዊና ህገወጥ መቀላቀል እንደሌለበት ማህበረሰቡ ከማስገንዘብ ጀምሮ ራሱን ለዚህኛው ህግ ተገዢ ሆኖ ኮሚቴው የማንነት አስተዳደር እንዲመሰረት ተደርጓል። አሁን እናስተዳድረው ያለን የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት አስተዳደር መንግስት ያንን ብሎ ነው እናስተዳደር የመሰረተው። ስለዚህ ኮሚቴ የሚችለው ነገር ግንዛቤ ይፈጠር ነው። ከሚመለከታቸው ተቋማት ደግሞ ክርክሩን እየቀጠለ ነው። ስለዚህ ኮሚቴውን የሚያቆመው የመጨረሻ ውሳኔው የአማራዊ ማንነት ጥያቄ መልስ ሲያገኝ አንዱ ኮሚቴው ያቆማል። አሁን ግን እየሰራ ነው ያለው ኮሚቴ። ስለዚህ ማህበረሰቡ ማን መሆን እንዳለበት ማን እንደሆነ ቋንቋው፣ ባህሉ፣ ስነልቦናው የመሬት ጋር ተቃውሞቱ ለወልቃይት ጠገዴ ማህበረሰብ የጋራ ግንዛቤ እንዲኖር አድርጓል። ሌሎች ያልተረዱን የነበሩ ወንድሞቻችን እህቶቻችንን እንድናስረዳ ምክንያት ሆኗል። የተለያዩ ተቋማትም ይህ ማህበረሰብ ማን ነው የሚለው እንዲረዱ ተደርጓል። ስለዚህ ዓለም አቀፍ ተቋማትም ግን ቀደም ሲል የአሜሪካ አምባሳደር ክቡር ባሲንጋም ድረስ መጥተው ጉዳዩ ተገንዝበው ጉዳዩ የማህበረሰቡ ጥያቄ እውነትም ትክክል ነው፣ ስለዚህ ውስብስብ ስለሆነ በጽሞና በትክክል መፈታት ይገባዋል፣ ማህበረሰቡ በጊዜያዊ ሳይሆን በስትራቴጂም መደገፍም መበረታታት እንዳለበት እናምናለን። የአሜሪካ መንግስትም ይህን እንዲያደርግ መንግስትም አግዛለሁ የሚል ነው አልገሱ ገብተው የሚሄዱ። ስለዚህ በሌሎች መንግስታትም ይህንን አካባቢ እናግኝታል። ይህን ኮሚቴውም ይህንን እየሰራ ነው እና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ በጣም ከአማራ ክልል ካሉ ተቋማት ጠንካራ የሚባል እስካሁን በጥንካሬው የሚታወቅ እየሄደ ያለ ተቋም ነው እና ምን ቅድም እንዳልኩህ ምናልባት ህጋዊ መልስ እስኪያገኝ እየሰራ ያለ ነው። ግን ምናልባት ሳይፈረካከስ እንደዚህ በጥንካሬ የሄደበት ምክንያት ምናልባት የእውነትና የፍትህ ጥያቄ ስለያዘ ነው ወይስ ሌላ ሚስጥር አለው? አንዱ ኮሚቴው የራሱ መርህ አለው። ሰዎችም ሲመጡ ከግል ጥቅም ከግል ክብር አስቀድመው ማህበረሰብና ሀገር ይዘን መታገል አለብን የሚል የውስጥ መርሃችን ነው። ኮሚቴው ለስልጣን ለጥቅም አይደለም የሚወጣው። ማንነቱም የእውነትም የፍትህም ስለሆነ ጥያቄው በወልቃይት ጠገዴ የነበረ ግፍ ደግሞ እያንዳንዱ ቤት በቲፒኤልኤፍ ስውር ግድያ አፈናም ያደረሰበት ወልቃይት ጠገዴ ማህበረሰብ ነው። ይህን ኮሚቴ ሲነሳ ለጥቅሙ ላልተነሳ ፍትሃዊም እውነትም ነው ብንሞትም ለታሪክ ነው የሚል እያንዳንዱ የኮሚቴው አባል እልክና ወኔ አለ። ከዚህ ተነስቶ ከእውነት ይህን ጉዳይ ማስጨረስ አለብኝ የሚለው እያንዳንዱ የኮሚቴ አባል እልክና ወኔ አለ፣ እምነት አለ። ስታምን ነው የምትታገለው ቦታ፣ ካላመንክ በመንገድ በሆነ ምክንያት ትጎተታለህ። ስለዚህ ስላመነ ይህን ጉዳይ ምን ሊገጥመን እንደሚችል ያውቃል። ከመጀመሪያው ስንጀምር 2018 በጋራ ጓደኞች ጋር ሆነን ምን ሴራም ሊገጥመን እንደሚችል በምን ልጠለፍ እንደሚችል እሱ እንዴት መከላከል እንዳለብን አስበን የሄድንበት ስለነበረ አሁንም እስከዚህ የሄድነው አንዱ የእውነት ፍትህ ስለሆነ፣ ሁለተኛ የአማራ ህዝብ የጎንደር ህዝብ ይህን ጉዳይ ተዳፍኖ የነበረ ስለሆነ
እጅግ ከኋላችን ሆኖ ከፍተኛ ሞራል ከፍተኛ መበረታታት ስለነበረ ከውጭም ከውስጥም ያለ ይሄን ኮሚቴ ለዚህ ዓላማ መታገሉ እንደ ክብር እንደ ሽልማት አድርጎ ያ ቢታሰርም ቢገደልም መሆን ያለበት መክፈል ያለበት ዋጋ ነው ብለን እናምናለን። ከዚህ ተነስቶ ነው ያንን ይህን ኮሚቴ ያለመፈራረስ ጀምሮም ወደ መጨረስ የሚመጣ ያለ ምክንያት አንዱ በራሱ መተማመን ነው። የሌሎችን ፊት እያየ የሚሄድ ኮሚቴ እውነትም ህግን ተከትሎ በድፍረት መሆን ያለበት የሚለው ከአቅጣጫ ሳይወጣ ከመስመር ሳይወጣ ከህግ ሳይወጣ ደግሞ በሌሎችን አድርጉ የሚለው ሳይሆን በራሱ ኮሚቴ በራሱ ሀሳብን አገር በቀልም ስለሆነ ቁመን እንግዲህ ያለ ሌሎች ብዙዎቹ ተደራጅተው የሚፈርሱት አንዳንዶቻቸው በሌሎች ተጠፍጥፎ የተፈጠሩ ናቸው። በሌሎች ሪሞት የሚንቀሳቀሱ ናቸው። እነሱ የሆነ ነገር ሲያስቀወድባቸው ይቆማሉ። የሆነ ነገር ይሄን ካላደረጋችሁ ይሄን እናናደርግላችሁ ይላቸዋል። ያንን ሲቀር ወይ ይጣላሉ ወይ ያልሆነ ስህተት ይፈጥራሉ። ኮሚቴው አንዱ ይሄ በጣም ሞር ዲሲፕሊን ነው። ለጥቅም ብሎ ከየትም አካልም ተላላኪም አይደለም። ስለዚህ ለእውነት እስከሚታገል ለማህበረሰቡ ተጠሪነታችን ብሎ ስለሚያስብ አንዱ ሚኒስትሩ ይሄው ነው። መልካም። ሌላ ከምርጫ ቦርድን ወዛ ለምስና ምርጫ ቦርድን መግለጫ ተከትሎ በትግራይ በኩል አትሊስት ወደ 10 ምናምን የሚሆኑ መግለጫዎች ከመንግስታዊ ያሉን ተቋማት መግለጫን እየሰጡ ይገኛሉ። መግለጫ መስጠት ብቻ አይደለም፣ የመንግስት የፌዴራል ተቋማትን የሆኑ በሚያበሳብስ ወይም ደግሞ በመስደብ በሚባል ደረጃ ያንን መግለጫ እያወጡ ይገኛሉና ምናልባት የቦርዱ መግለጫ በዚህ ልክ እያወገዙት ያለው ምን ስለጎደለባቸው እነዚህ ተቋማት ምናልባት የፌዴራል ተቋማት በፌዴራል ተቋማት ስር የሚሰሩ ግለሰቦችን ጭምር እየሰጡበት ስለሆነ ይህ ምንድነው ምክንያታቸው ማለት ይቻላል? እኔ በአንድ በኩል በጣም በጎ ነው ብለን እናስብ። ኮሚቴው ቀደም ብሎ ህወሓት በጣም ሴረኛ ነው፣ ህወሓት አስመሳይ ነው፣ የትኛውም ዓለም አቀፍም ሆነ አገር አቀፍም ጉዳዮች ሲሄዱ በማስመሰል ነው የራሱን ብቻ ነው የሚመለከት እንጂ ሌሎችን መብትን አይመለከትም። ህወሓት እኔ ያዘንኩ አሁንም ከቲፒኤልኤፍ መጥፎ ነው ብሎ ተነስተው በህግ አይሄድም ህወሓት ደፍጣጭ ነው እያሉ ሲያወግዙ ከፌዴራል መንግስት የለውጥ ኃይሎች መስለው መጥተው ግን አይደሉም እያልን ነበር። ሄደው በወልቃይት ጉዳይ በወሰንና ማንነት ጥያቄ ምን ሀሳብ አላቸው ስላቸው ምንም ልዩነት የላቸውም። የትኛው የትግራይ ኤሊት የትኛው የትግራይ ድርጅት ግን ምንድን ነው የነበር ሀሳባቸው? የወንበር ልዩነት ካልሆነ ሀሳብ ልዩነት የላቸው። የተለየ ህወሓት የተሻለ መፍትሄ ይዘው የተሻለ ዲሞክራቲክ አስተሳሰብ ይዘው የመጡ ኃይሎች እንዳልሆኑ የትላንትና መግለጫ በጣም እኛ ክሊር አድርጎልናል። ለኢትዮጵያ ህዝብም ለዓለምም ግልጽ የሆኑበት ናቸው። እነሱ ሰዎች ድርጅታዊ ሳይሆን ዘርም ጭምር እውነት የላቸውም ወይ የሚያሰኝ ብዬ ነው የማስበው። ምክንያቱም ከአክቲቪስት እስከ ድርጅት ነን ከሚሉ ድረስ የወልቃይት ጠገዴ ማህበረሰብ እኛ ህገ መንግስት መሰረት አድርገን የጠየቅነው በህገ መንግስት መሰረት እኛ ትግራዋያን አይደለም፣ እኛ ጎንደራውያን ነን። ቋንቋችን፣ ባህላችን፣ ስነልቦናችን፣ ታሪካችን መታየት ይችላል። የመሬት አቀማመጣችን ማየት ይቻላል። ስለዚህ እነሱ ሰዎች በጉልበት ነው የወሰዱን፣ በህግም አይደለም። ብዙ ጊዜ ህገ መንግስት ይላል። እነሱ ሲወሩ የኢትዮጵያ ሉዓላዊ መንግስት ሲወሩ ህገ መንግስትን የጣሱ እንዳልሆኑ መስለው ታዩ። እነሱ ከህገ መንግስት መርህ ውጭ ምርጫ ብቻቸውን ሲያካሂዱ ህገ መንግስት ጥሰናል ብለው አያውቁም። እነሱ ከህገ መንግስት ውጭ መንግስት እንኳን የወቁ መንግስት ግን በጀት ሲሰጣቸው 5 ዓመት ቆይ 5 ዓመት ሲሰጣቸው ከኮሚቴው አስተዳደሩ እየጮኸ ነበር። ለኢትዮጵያ ትክክል አይደለም፣ ኢትዮጵያን ሀገሬ ሞኝ ይስተላል እንደዚህ አይነት የሚመስል ነገር የወጉ ለመንግስት ወቅተው ለኢትዮጵያ ህዝብ ወቅተው ሲያበቁ መንግስት ግን በሰፊ ልቦና ይመስለኛል ይመለሳሉ ካሉበት ነገር ብሎ በይቅርታ በጀት እየሰጣቸው ይሄ ህገ መንግስታዊ ህግን ለሚያፈርስ ህገ መንግስታዊ ስርዓትን ለማፍረስ የሚታገል ኃይል በበጀት አይታገዝም።
ግን መንግስት 5 ዓመት ሲያግዛቸው ነው። ይሄንንም ያጠገባቸውም አይደለም ያረካቸውም አይደለም። እሱን ትተው ሌላ ህገወጥን ኃይል አደራጅተው ከኤርትራን ጽምዶ በሚል አገርን ተመልሶ ለማፍረስ ሲንቀሳቀሱ ህገ መንግስት እንደጣሱ ተደርጎ አይታያቸውም። አንድም የትግራይ ህዝብ ይህንን ሲያወግዝ አላየሁም። እኔ በጣም ያሳዝናል። የትላንትና ግን የወልቃይት ጠገዴ ማህበረሰብ ፌዴሬሽን ምክር ቤት እኮ አማራ ናቸው እኮ አላለም ገና አማራ ናቸው ግን አላለም። ከትግራይ ግን ውጭ በሆነ መልኩ ምርጫው መካሄድ አለባቸው። አሁን ተቋም ውክልና ተሰጥቷል። የፌዴሬሽን ምክር ቤት የሁላችን ቤት ነው። ያንን ተቋም ለሁላችን ሲዳኝም በኩልነት መስማት ይገባል ብለን ሰው ያንን የተከበረው ሉዓላዊ ተቋም ግን የትግራይ ተቋማት እንዴት እንደሰደውት እንዴት እንደጣጣሉት አይተናል። ያንን የሚያሳዝን ለአንድ ግለሰብ ለአንድ ተቋም አይደለም ለኢትዮጵያ ህዝብ እንደሰደው ነው የሚሰማኝ። ምክንያቱም እኛ ቤታ ያቀረበው ተቋም የሀገራችን ነው ብለን የብሔር ብሔረሰቦች ተቋም ነው ኢትዮጵያን የሚዳኝበትን ተቋም ነው። እኛም ቅሬታ ይዘን ህወሓት የትግራይ አስተዳደር በዱንያ ለዚህ ተቋም ከ9 ዓመት በላይ አቤቱታ ያቀረበ አሁን ዛሬ ምርጫ እንዲስ መሳተፍ አለባቸው ነው ያለው። እንድንሳተፍ ነው የመቻቸው ግን ስንሳተፍ ከትግራይ ወጣል ትክክል ነው። 5 ዓመት ከትግራይ ተለይተን ነው አሁን የምንሳተፍ ትግራይ ያስተዳድረን አይደል። ስለዚህ ያስተዳድረን ስላልሆነ ምርጫው እየታደለ በትግራይ እንዴት ይሆናል? የትግራይ ሰዎች መጥተው መቼም አያማርጡት ደግሞ ለትግራይ ስሩ ሆነ አይደለም ተካተለ። ስለዚህ ራሳችን ችለን እየታደረ እስከሆነ ድረስ የአማራ ብልጽግና ቅርንጫፍ እያስተባበረን ነው ያለው። ይሄ ደግሞ ፌደራል ነው ይወጣል። የመጨረሻ ጥያቄያችን አልቋል ተመልሷል ያለ ገና ነው። ዋናው ጥያቄያችን ወደፊት ያለ ዋናው ገና ሳይመለስ በቅርንጫፍ አሁን ይህን ያህል በጣም የተንጣጡ ትግራይ ኢሊቶች እኔ ዋናውን ናቸው ምን እንደሚሉ ያላቀም። ስለዚህ አንዱ ለህግ ተገዥ እንዳልሆኑ ህጉን ይሰራ ለነሱ ብቻ የሚጠቅም ነገር ሲሆን የትግራይ ሰዎች መንግስት አለ የሚሉት ህገ መንግስት አለ። ሌሎች ፍትህ ሲያገኙ ህገ መንግስት ተጥሷል። ፕሪቶሪያስ ምንድነው? ፕሪቶሪያን ህግን ተጥሷል ይላል። አሁን በዚህኛው ውሳኔ ምክንያት ማለት አቶ ጌታቸው ረዳው ለምሳሌ ፕሪቶሪያ ህግን ተጥሷል ሱራ ሰው ይፈረዳል። ፕሪቶሪያ ግን ይሄን አከራካሪ ቆጣ ለትግራይ ማይሆንም ለአማራ ማይሆንም ኮንቴስት ኤሪያ ተብሎ የተቀመጠው ያ ሆነ ማን ነው ከመንግስት ውጭ ነው ማለት የኢትዮጵያ መንግስት ነው ያስተዳደረ። ስለዚህ አሁን እንኳን ይሄንን የተባለው ትክክል ነው ማለት ነበረባቸው። በአንድ በኩል ማያውቁ ሆነ ህግ ማያውቁ ወይ አላነበቡት ይሄ የተስማሙበትን አምጥተውታል አንብበናል። ስለዚህ አማራም ነው አይልም ትግራይም አይሆንም። ስለዚህ አከራካሪ ሆነ ማን ሊካተው አቅራው መንግስት ነው። ይሄን የማንነትና የወሰን ጉዳይ በህገ መንግስት ይመለሳል ነው የሚለው ፕሪቶሪያ ያደረገው። ይሄንን ለምንድን ነው ማያሱ? ለትግራይ ህዝብ ሁሉ ጊዜ በውሸት በማሳሳት በማሰለፍ ነው የሚያውኑ እውነቱን ለትግራይ ህዝብ ታገኙ። እኔ ደግሞ አሁን ብለው በዚህ አጋጣሚ የትግራይ ህዝብ ይሄን ድርጅት በውሸት ተወልዶ በውሸት ያደገ ስለሆነ እኔ ለነሱ ብቻ አይደለም አሁን የሚወለዱ ያሉ ፓርቲዎች ከዚህ እሳቤ ወጥተው ለትግራይ ህዝብ የተሻለ እውነት ያለው ኃይል ሆኖ ቢመጡ ነው ይሻላል። ካልሆነ የሰው ንብረት የሰው ርስትን ዘርፈ ዝም ብለህ ኖራለን የሚለው አይቻልም። የድሞ የአማራ ህዝብ በጎንደር ህዝብ አሁን ነቅቷል። ቢያንስ ጉዳታችን ጭቆናችንን የኢትዮጵያ ህዝብ ተረድቶልናል። በዚህ ልክ ስለሆነ እኔ እነሱን የተጋለጡበት ሰዓትን ቀንም ነው ስለማስበው። መልካም ኮሎኔል፣ እንግዲህ አንድ ማህበረሰብ የመምረጥና የመመረጥ ህገ መንግስታዊ መብቱ ነው። ታዲያ ይህንን የመምረጥና የመመረጥ ሊከለክል የሚችል አካል ማን ነው? የመመረጥ መከልከል የሚችል መከልከል የሚችል ለቲፒኤልኤፍ ያለ ኃይል ለህገ መንግስት ማይታገል ጸረ ህገ መንግስት የሚንቀሳቀስ አካል ነው የሚከለክል እንጂ ህገ መንግስቱ የመምረጥና የመመረጥ ማንንም አይከለክልም። የዜግነታዊ መብት ነው ብሎ ነው የሚያስቀምጠው ህገ መንግስቱና ስለዚህ ይህን የሚከለክል የሚችል ህገ መንግስታዊ ዲሞክራቲክ የሆነ ኃይል ነው የሚከለክለው እንጂ እንደ መብት ከሆነ ህገ መንግስቱ ይፈቅዳል። በቲፒኤልኤፍ ጊዜ ይህንን አካባቢ ምርጫ ተሳትፈን እንደሚታወቀው
ያንን መደረጉ ይህንን ህዝብ ደግሞ ምናልባት የመምረጥ መብቱ በዛ ጊዜ ተደፍጥጧል ማለት ይቻላል። አዎ ከህገ መንግስቱ አንፃር መብቱ ያንን ተሽሯል እንደ ህዝብ ወስደን። ነገር ግን ዋና ጉዳያችን የማንነት የወሰን ስላለ መበላሸት ስለሌለበት በትዕግስት መሄድ ይገባናል በሚል ምክንያት እንጂ መብታችን አወጥቷል። ያን ጊዜ መርጠን ብንሆን 5 ዓመት አለ በጀት አንቆይም ነበር። ስለዚህ መርጠን ብንሆን የበጀት ጉዳያችን ፍትህ እናገኝ ነበር። ስለዚህ 5 ዓመት መብታችን ተጥሷል። ምናልባት እንደውም ባለፈም ጠቅላይ ሚኒስትሩም ፓርላማ ላይ ሲናገሩ ነበር ወልቃይት ጠገዴ ህዝብ ላይ በጀት መከልከላችን ህገ መንግስታዊም አይደለም ስህተት ነው ሲሉ ነበርና ታዲያ ያንን ስህተት ከሆነ ቶሎ ብሎ መልሶ ከምርጫ በኋላ የበጀቱ ጉዳይ የማንነት ጥያቄው ጉዳይ ቶሎ የመመለስ እድል ይኖረዋል እንደ ማንነት ኮሚቴ ምናልባት? አሁን እስከመረጥን ድረስ መንግስት አንድ ፓርቲ ሲመረጥ መንግስታዊ መዋቅር ሲዘረጋ የአንድ ህዝብን ቁጥርም ያያል፣ በጀትም ይደለድላል፣ ለመሰረታዊ ልማቶች እንዲካሄዱም ይበጅታል። ስለዚህ መመረጡ ለሁሉም ወሳኝ ነው ብዬ ነው እና ጠቅላይ ሚኒስትሩ በቅንነት እሳቸው እያሰቡ ነው። ከውስጥ ግን ብዙ አደናቃፊ እንዳለ እንገነዘባለን። ስለዚህ ይህንን ማህበረሰብ በሆነ ምክንያት እንኳን ባንመርጥም ግን በህገ መንግስቱ ምንድን ነው የሚለው አንድ የኢትዮጵያ በጀት ሁሉም ዜጋ በኩል መካፈል አለበት። አንድ ኬክ እንኳን ቢሆን እኩል ተካፍሎ ማጥራት አለበት ይላል። ግን ያን የሚል ህገ መንግስት ባለን 5 ዓመት ይህን ህዝብ በጀትን ከልክለን ማቆየት ይቻል ነበር። በሆነ ምክንያት መፍትሄ መስጠት ይቻል ነበር። በየመዋቅሩ ግን ቀና አመለካከት የሌላቸው ምክንያት እየፈጠሩ ያቆዩት እንደሆነ ይታወቃል። ግን በምርጫ አሁን ካረጋገጥን ነገር ማንንም ኃይል ቲፒኤልኤፍን ጨምሮ ምክንያት ማቅረብ አይችልም።